ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ በኢትዮጵያና በምስራቅ አፍሪካ ያሉ አበይት የፖለቲካ ክስተቶችን፣ የሰላምና ደህንነት ሁነቶችን እንዲሁም የዲፕሎማሲ አቅጣጫዎችን እያነሳ ማብራሪያዎችን የሚሰጥ ቻናል ነው። እንግዲህ በዛሬው መሰናዷችን ልንዳስሰው የምንሞክረው በተለይም እንግዲህ ከሰሞኑ የካቲት 7 እና 8 ማለት ነው 39ኛው የአፍሪካ የመሪዎች ጉባኤ ይካሄዳል። 48ኛው የስራ አስፈጻሚዎች ጉባኤም መካሄድ ጀምሯል። ከዚህ ጋር የተያያዙ ሀሳቦችን አንስተን የምናብራራ ነው የሚሆነው። እንግዲህ ይህ ጉባኤ እየተካሄደ ባለበት ወቅት አንድ የወጣ ሪፖርትም አለ። በተለይ የአፍሪካ ህብረት በአፍሪካ የሚነሱ ግጭቶችን በመፍታትና በመከላከል ረገድ ደካማ ተቋም መሆኑን የሚጠቁም ነው። ይህንን ሪፖርት በወጣበት ወቅት እንግዲህ ፕሮፌሰር ታደለ ማሩ የፓን አፍሪካን አጀንዳ ኢንስቲትዩት ሊቀመንበርና የቀድሞ የኢጋድ ወይም የምስራቅ አፍሪካ የልማት በይነ መንግስታት ዋና ጸሐፊ የነበሩት አምባሳደር ሞአብ ማሊም ነው በዚህ ፕሮግራም ላይ ተገኝተው ነበር። በአጠቃላይ የአፍሪካ ህብረት ድክመቶችን አንስተው በዚህ ጉዳይ ላይ በተለይም በሰላምና ጸጥታ ዘርፍ ላይ ያለውን ሁኔታ አንስተው አብራርተዋል። እንግዲህ 39ኛው የአፍሪካ የመሪዎች ጉባኤም የካቲት 7 እና 8 በአዲስ አበባ ይካሄዳል። መሪዎቹም ወደ አዲስ አበባ እየገቡ ነው። ከዚህ ጋር ተያይዞ የኢትዮጵያ የመንግስት ኮሚኒኬሽን አገልግሎትም ኢትዮጵያ ጥቅሞቿን ለማስከበር ተዘጋጅታለች፣ ብሔራዊ ጥቅሞቿን የሚል መግለጫ ሰጥቷል። እነዚህ የኢትዮጵያ ብሔራዊ ጥቅሞች ምንድን ናቸው የሚለውን ነገር ግን በዝርዝር አላብራራም። እንግዲህ በየአመቱ እንደዚህ አይነት ኮንፈረንስ አዲስ አበባ በተካሄደ ቁጥር ሚዲያዎችን ጠርተው መግለጫዎችን መስጠት ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር ጥረት ታደርጋለች የሚሉ መግለጫዎችን ከማብራራት ባለፈ እነዛ ብሔራዊ ጥቅሞች ምንድናቸው የሚለውን እስካሁን ህዝቡ አያውቃቸውም ወይስ እነዚህ የኢትዮጵያ ብሔራዊ ጥቅሞች በኮንፈረንስ ቱሪዝም በተለይም አዲስ አበባ እንግዲህ እንግዶችን በምታስተናግድበት ጊዜ የሚያገኙት ገቢ ነው ወይስ ሌሎች ጥቅሞች ናቸው? እነዛ ጥቅሞች ምንድናቸው የሚለው አልተብራራም። ለምሳሌ እንግዲህ በዚህ አመት የዘላቂ ውሃ አቅርቦትና ከንጽህና አጠባበቅ ጋር የተያያዙ እንዲሁም የአፍሪካ ህብረትን የአጀንዳ 2063 መሪ እቅድን ከማሳካት ጋር የተያያዘ ነው የህብረቱ መሪ ሀሳብ። እንግዲህ በዚህ ውስጥ በተለይም ከናይል ተፋሰስ ጋር የተያያዙ ጉዳዮችን ኢትዮጵያ በጎንዮሽም ሆነ በሌሎች የዲፕሎማሲ ግንኙነቶች እንዴት ትወጣዋለች የሚለው እንግዲህ አንዱ የብሔራዊ ጥቅም ይህ ሊሆን ይችላል ብለን እንገምታለን። እንዲሁም ደግሞ ከሰሞኑ እንግዲህ የኢትዮጵያ ስምም የተነሳበት ግብጽም እየተሳተፈችበት ነው። ሌሎች ሀገራትም እጃቸውን አስረዝመዋል ተብሎ የሚጠቀሰው የሱዳንን ጉዳይ በሚመለከት የአፍሪካ ሰላምና ጸጥታ ምክር ቤት በዚህ ጉዳይ ላይ ያሳለፈው መመሪያ አለ። በ3 ወራት ውስጥ የእነዚህ ሀገራት ተሳትፎ በተለይም የውጭ ሀገራት ተሳትፎን መርምሮ እንዲያቀርብለትና ማዕቀብን ጨምሮ ሌሎች እርምጃዎችን መውሰድ እንደሚገባ የሚያመላክት ነገር ቀርቧል። ነገር ግን እንግዲህ በሪፖርቱ በጥናት ተደግፎ እንደቀረበው የአፍሪካ ህብረት በየአመቱ ከሚያደርጋቸው ስብሰባዎች እንዲሁም አፍሪካ አንድ ድምጽ እንዲኖራት በዓለም አቀፍ ስብሰባዎች ከመወከል ባለፈ ለምሳሌ በቡድን 20 አባል ሀገራት እንግዲህ አፍሪካ ህብረት ቋሚ ተወካይ ሆኗል። በዛ ተሳትፎ የአፍሪካን ድምጽ ከማሰማት ባሻገርና ከዚህ ቀደም ከነበረው በተለይም የጸረ ቅኝ አገዛዝ ትግልን በማስተባበር የቀድሞ የአፍሪካ አንድነት ድርጅት ማለት ነው ከነበረው ተሳትፎ ባሻገር አፍሪካዊ ችግሮችን አፍሪካዊ መፍትሄ በመስጠት ረገድ ይህ ተቋም የሚጠበቅበትን አልተወጣም የሚል ሪፖርት ነው ዛሬ ዘ ስታንዳርድ ይዞ የወጣው። በዚህ ሪፖርት ላይ እንግዲህ እነ አምባሳደር ማሊም የቀድሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ማለት ናቸው እና እንዲሁም ፕሮፌሰር ታደለ ማሩ የፓን አፍሪካ አጀንዳ ኢንስቲትዩት ሊቀመንበር ተገኝተው በዚህ ጉዳይ ላይ ሀሳብ ሰጥተዋል። አፍሪካ በተለይም አፍሪካ ህብረት ይህንን ተልዕኮ መወጣት ያልቻለው ደግሞ የአፍሪካ መንግስታት ስሪትና ስሪቱ በራሱ ይህንን የማይፈቅድ ከመሆኑ ጋር ተያይዞ እንደሆነ አብራርቷል። ምክንያቱም በአብዛኛው የአፍሪካ ሀገራት መሪዎች የሚመጡት የሆነ ቡድንን ወክለው ወይም የሆነ ሃይማኖት ተቋምን ጥቅም ለማስከበር ላይ ታርጌት ያደረገ ከመሆኑ ጋር ተያይዞ በየሀገራቱ የሚነሱ ግጭቶችን በመፍታት ረገድ የአፍሪካ ህብረት ደካማ እንዲሆን አድርጓል። ሌላው እንግዲህ አምባሳደር ማሊም እንዳነሱት እነዚህ የአፍሪካ መሪዎች በተለይም እርስ በርሳቸው በመደጋገፍና አንድ ሀሳብ አንድ አጀንዳ ለምሳሌ ምስራቅ አፍሪካ ላይ ስናነሳ ምስራቅ አፍሪካን ተጠቃሚ ሊያደርግ የሚችል የጋራ አጀንዳ በመቅረጽ ረገድ ውስንነት እንዳለ አንስቷል በሪፖርቱ ላይ።
እንግዲህ ይህ ሪፖርት አንድ ከዘረዘረው ነገር ባለፉት 10 ዓመታት በተለይም ከፈረንጆቹ 2014 እስከ 2024 ማለት ነው በዚህ ውስጥ ወደ 81 ሚሊዮን የሚጠጋ ስደተኛና የፖለቲካ ጥገኛ የተፈለፈለው አፍሪካ ውስጥ ነው። ይህ ሁሉ ሲሆን ግን የአፍሪካ ህብረት ችግሮችን በመፍታት ረገድ ድክመት ታይቶበታል ብሎ ነው ይህ ሪፖርት ስታንዳርድ ላይ የወጣው ሪፖርት ያብራራው። ብዙ ዳታዎችን ከተለያዩ መስኮች አሰባስቦ ጥልቅ የሆነ ትንታኔ ነው እንግዲህ ያቀረበው። ሌላው በኢኮኖሚ ትስስርም ረገድ ቢሆን እንግዲህ የአፍሪካን ፍሪ ትሬድ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ወይም የአፍሪካ አህጉራዊ ነጻ የንግድ ቀጠና የምንለው ይህ ትስስርም እንግዲህ በአጀንዳ ደረጃ ከተረቀቀ ረጅም ዓመታትን አስቆጥሯል። ነገር ግን አፍሪካ በንግድ በመተሳሰር ረገድ እስካሁንም ድክመት ይታያል። ይህ ድክመት አንድም አህጉሩ በተለይም በመሰረተ ልማት ካለመተሳሰር እና በዋናነት ከማኒፋክቸሪንግ ወይም ከኢንዱስትሪ ውጤቶች ይልቅ ዕቃ አቅራቢ ከመሆኑ ጋር ተያይዞ እነዚህ አፍሪካውያን እርስ በርሳቸው በንግድ ከመተሳሰር አንጻር እስካሁን ድክመት እንዳለ ያሳያል። ይልቁንም ከቀድሞ ቅኝ ገዢዎቻቸው ጋር ያለው ትስስር እስካሁን የተጠናከረ እንደሆነ ነው የሚያሳየው። ዞሮ ዞሮ እንግዲህ የአፍሪካ ህብረት 39ኛውን የመሪዎች ጉባኤ እያደረገ ነው። የስራ አስፈጻሚ ኮሚቴውም ወይም ኤክስኪዩቲቭ ካውንስል የምንለውም 48ኛው የኮሚቴው ወይም የስራ አስፈጻሚ ኮሚቴው ማለት ነው ስብሰባውን ማካሄድ ጀምሯል። እንዲሁም የአፍሪካ የሰላምና ጸጥታ ካውንስል የምንለው እሱም ለቀጣዮቹ ዓመታት የሚመሩትን ሀገራት መርጧል። ሶማሌም የዚህ አካል ሆናለች። ዞሮ ዞሮ እንግዲህ የአፍሪካ ህብረት በየዓመቱ ስብሰባዎችን ከማድረግ በዘለለ የአህጉሩን በተለይም ጥቅም በማስከበር ረገድ ምን እየሰራ ነው የሚለው እስካሁን አነጋጋሪ ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ መካከል የነበረውን ግጭት የአፍሪካ ህብረት ሳይሆን ያስቆመው አሜሪካ ነች። በዚህ ተሳትፎ አድርጋ የሰላም ድርድር ያመጣች። ሱዳን ላይ ያለውን የፖለቲካ ቀውስም እስካሁን ማስቆም አልቻለም። ስለዚህ የአፍሪካ ህብረት በግጭቶች መካከል ጣልቃ በመግባት እና በመከላከል ረገድ ወይም በሀገራት መካከል ጣልቃ ገብቶ በሲቪሊያን ላይ የሚደርሰውን ኪሳራ በማስቆም ረገድ እንግዲህ ክፍተት እንዳለበት ነው የተብራራው። የአፍሪካ ህብረት እንግዲህ በመጪው በተለይም ከ39ኛው የመሪዎች ጉባኤ በኋላ ምን አዲስ ነገር ይዞ ይመጣል የሚለው እስካሁን አነጋጋሪ ነው። እንግዲህ እንደነ ፕሮፌሰር መረራ ጉዲና ያሉ ምሁራን የአፍሪካ ህብረትን የአምባገነኖች ስብስብ ብለው ያብራሩታል። ይህንን ለመጠቀም እንግዲህ ሙያዊ ገለልተኝነትን የሚጠይቀኝ ነው የሚሆነው። ዞሮ ዞሮ ግን የአፍሪካ ህብረት ምን መፍትሄዎችን ሊያመጣ ይችላል? ባለፉት 10 ዓመታት ይህን ያህል መፈናቀል፣ ይህን ያህል የፖለቲካ ጥገኝነት፣ ይህን ያህል ኮንስቲቱሽናል ቼንጅ ኦፍ ገቨርንመንት ሲኖር ወይም ህገ መንግስቱን መሰረት ያላደረጉ የፖለቲካ ስልጣን የመውሰድ አዝማሚያ በተለያዩ ሀገራት ታይቷል። እነዚህንም አልፈታም። ሶማሌ ላይ ያለው ቀውስም እስካሁን ባለበት እንደቀጠለ ነው። የሱዳን ጉዳይም ሁላችን የምናውቀው ነው። በኮንጎ ያለውን በሩዋንዳ ያለውን በተለይም የሩዋንዳን የዘር ፍጅትን መከላከል ያልቻለ ተብሎ ስሙ ተጠቅሷል በዚህ ጥናት ላይ። ጠቅለል አድርገን ስናየው የአፍሪካ ህብረት ሚናው በተለይም አዲስ አበባ ላይ በየዓመቱ እየተሰባሰቡ የጫጉላ ሽርሽር አይነት ማድረግ ነው ወይስ ተጨባጭ ለውጥ ያመጣል የሚለውን በቀጣይ የምናየው ነው የሚሆነው። ኢትዮጵያ በዚህ ውስጥም የራሷን ጥቅም ታስከብራለች የሚል እንግዲህ በመንግስት ኮሚኒኬሽኖች በኢትዮጵያ የመንግስት ኮሚኒኬሽን አገልግሎት በኩል መግለጫ ተሰጥቷል። እነዛ ብሔራዊ ጥቅሞች ምንድን ናቸው የሚሉት ግን ዘርዘር ተብለው ለኢትዮጵያ ህዝብ አልተነገሩም። የኢትዮጵያ ህዝብ ይጠይቃል፣ ብሔራዊ ጥቅሞቻችን ምንድን ናቸው? በአፍሪካ ህብረት ስብሰባ፣ በመሪዎች ስብሰባ፣ በአፍሪካ ህብረት የስራ አስፈጻሚ ኮሚቴ ውስጥ የምናሳካቸው እነዛ ዋና ዋና ብሔራዊ ጥቅሞቻችን ምንድን ናቸው የሚሉትን አንስቶ መተንተን ማብራራት የሚጠይቅ ጉዳይ ነው። እንግዲህ ስብሰባው ከመካሄዱ ብቻም ሳይሆን ስብሰባዎቹ ከተካሄዱ በኋላ የኢትዮጵያ መገናኛ ብዙኃን የግሎችም ሆነ የውጮቹ ከሳምንታት በፊት የህብረቱ ስብሰባ ሊካሄድ ሲል ኢትዮጵያ ጥቅሞቿን ለማስከበር ጥረት ታደርጋለች፣ ብሔራዊ ጥቅሞቿን ለማሳካት አዳዲስ የሆኑ እሳቢዎችን ለአፍሪካ ታበረክታላችሁ ብላችሁን ነበር። ምንድነው ያበረከተች? እነዛ በዚህ ስብሰባ ላይ የተከበሩ ብሔራዊ ጥቅሞቻችንስ ምንድን ናቸው ብለው እንዲጠይቁ እንግዲህ ኢትዮጵያን እኛ ብሪፍ ነው የምናደርገው። ስራችን ብሪፍ ማድረግ ነው፣ የትኩረት አቅጣጫ መስጠት ነው፣ አጀንዳዎችን ማምጣት ነው።
ነገሮች በነጻ አስተሳሰብና በጥልቅ ትንታኔ በጥልቅ ውይይት እንዲበየኑ አቅጣጫዎችን ማስቀመጥ ነው የኛ ዓላማ። ከዛ የዘለለ ነገር የለውም። እንዲሁም የተለያዩ ሪፖርቶችን የተለያዩ የጥናት ውጤቶችን መነሻ አድርገን በዚህ አቅጣጫ ነገሮች ቢታዩ የሚለውንም ጥቆማ የምንሰጥበት ነው የሚሆነው። እንዲሁም 39ኛው የአፍሪካ የመሪዎች ጉባኤ ምን ስኬት አስመዘገበ ለአጠቃላይ ለአፍሪካ ለኢትዮጵያ የሚለውንም አንስቶ መተንተን የሚጠበቅ ነው የሚሆነው። እንግዲህ ከውሃ ከዘላቂ ውሃ አቅርቦት አጠቃቀምና ደህንነት ንጽህና ጋር የተያያዙ ጉዳዮች ናቸው እንግዲህ ተነስተው በአጀንዳነት ውይይት ላይ ይቀርባሉ ተብሎ የተያዘው። እንግዲህ ይህ የአፍሪካ ህብረት የአጀንዳ 2063 አካል ነው። ይሄ አጀንዳ 2063 በርካታ ተልእኮዎች በርካታ ኦብጀክቲቮችን ያካተተ አጀንዳ እንደሆነ እናውቃለን። ስለዚህ በዚህ ስብሰባ ላይ በተለይም በትኩረት ተሰጥቶ ውይይት የተደረገባቸው በተጨባጭ ሊቆጠሩ የሚችሉ 1 2 3 ተብለው ለአፍሪካ ህዝብ ሊነገሩ የሚችሉ ስኬቶች ምንድን ናቸው? ወይስ የአፍሪካ መሪዎች ከተለያዩ ሀገራት አዲስ አበባ ተሰባስበው በዚህ ጉዳይ ላይ ተወያይተው ተበተኑ የሚል ነገር ነው የምንጠብቀው? ወይስ በተጨባጭ ለአፍሪካ ህዝብ ይዘውት የሚቀርቡት ነገር አለ የሚለውን እንግዲህ የመገናኛ ብዙሃን በጥልቀት አንስተው ያብራሩልናል። በተለይም ከፖስት ሰሚት ብዬ እጠብቃለሁ ከስብሰባው በኋላ በዋናነት የተነሱትን ጉዳዮች የተነሱትን ብቻ ሳይሆን በተጨባጭ የተገኙ ድሎችን የተገኙ ስኬቶችን የተገኙ ውጤቶችን ያብራሩልናል ብለን እንጠብቃለን። ጠቅለል አድርገን ስናየው ግን የአፍሪካ መንግስታት ስሪት እስካልተስተካከለ ድረስ በተለይም የአንድን ቡድን የአንድን በተለይም የአንድን ብሔር ልንለው እንችላለን፣ ሃይማኖት ሊሆን ይችላል። እሱን ይዘው ወደ ስልጣን የሚመጡ መንግስታት ስሪታቸውን እስካላስተካከሉ ድረስ አፍሪካ ህብረት ተጨባጭ ለውጥ ማምጣት እንደማይችል እንግዲህ በዚህ ስታንዳርድ ላይ የሰፈረው ጥናትም አመልክቷል። በሁለተኛ ደረጃ እንግዲህ ስታንዳርድ ባሰፈረው መግለጫው በአፍሪካ ውስጥ እንደዚህ አጠቃላይ የኢኮኖሚ ትስስርም የንግድ ትስስርም እና ሌሎችንም ለማምጣት የአፍሪካ መሪዎች እርስ በርሳቸው መደጋገፍ አንድ ቃል ተናጋሪ መሆን አለባቸው የሚል ነገር አንስቷል። ነገር ግን የሚታየው ነገር እርስ በርስ ሽኩቻ አንዱ በአንዱ ላይ መነሳሳት ነው እየተስተዋለ ያለው። ይህም ሌሎች ሀገራት የውጭ ኃይሎች ጣልቃ እንዲገቡ በር እየከፈተ ነው። እንግዲህ አምባሳደር ማሊም የኢጋድ ወይም የምስራቅ አፍሪካ የልማት በይነ መንግስታት ዋና ጸሐፊ የነበሩት ማለት ነው። እንግዲህ የመጀመሪያ ደረጃ መረጃ ያላቸው ሰው ናቸው። በተለይም እንግዲህ የውጭ አካላት በአፍሪካ ውስጥ ጣልቃ የሚገቡት ለምንድን ነው የሚለውን በግልጽ ሲናገሩ በራችንን ከፍት አድርገን ስለሰጠናቸው ነው። እርስ በርሳችን ከመተባበር ይልቅ ሌሎች ወደኛ እንዲመጡ እርስ በርሳችን መጠላላት እርስ በርሳችን መጠላለፍ ውስጥ ስለገባን ነው የሚል አይነት ይዘት ያለው መግለጫ ነው የሰጡት። እንግዲህ የምናየው ነው ምስራቅ አፍሪካ ላይ ራሱ ለምሳሌ አንስተን ብናይ ሱዳን ላይ ያለውን ቀውስ፣ ሶማሊያ ላይ ያለውን ቀውስ፣ የጎረቤት ሀገራት ተሳትፎ፣ የባህረ ሰላጤው ሀገራት ተሳትፎ፣ ከዛም የምዕራባውያንን ተሳትፎ የምናየው ነው። ይህ ለምን ሆነ ብለን ስናይ ግን መጀመሪያ መነሻው እዛው ጎረቤቱና እዛው የሀገረ መንግስቱ የተለያዩ ሀገራት የራሳቸው የሀገረ መንግስት ስሪት ለዚህ የሚፈቅድ የውጭ ጣልቃ ገብነትን የሚፈቅድ ስሪት ስላላቸው ሆኖ እናገኘዋለን። እንዲሁም ወደ ሴንትራል አፍሪካም ወደ መካከለኛው አፍሪካም ሄደን ስናይ ወደ ሳህል ወደሚባለው ቀጠናም ሄደን ስናይ ይህንን የሚያመላክት ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኡጋንዳ መካከል የነበረውንም ሩዋንዳ አካባቢ ያለውንም እንዲሁም በዚህ ግሬት ሌክ ሪጅን ተብሎ በሚጠራው አካባቢ ያለውንም ቀውስ ስናይ መጀመሪያ መነሻው እዛው አካባቢ ያሉ የተፈለፈሉ የሀገራቱ መንግስታት ድክመትና ራሳቸውን ለውጭ ኃይል ተጋላጭ አድርገው መስራታቸው እንዲሁም በአፍሪካ ሀገራት መካከል ያለው እርስ በርስ መተባበር መተማመን አለመፈጠሩ ለውጭ ጣልቃ ገብነት በር ከፍቷል። ይህንን እንግዲህ መነሻ አድርጎ ማብራራት ይጠይቃል። እንግዲህ የኢትዮጵያ መገናኛ ብዙሃንም ሆነ ሌሎች የአፍሪካ መገናኛ ብዙሃን በዚህ ጉዳይ ላይ ዘርዘር ያሉ ማብራሪያዎችን ያቀርቡልናል ብለን እናስባለን። እንግዲህ እኛ እንደ ኢትዮጵያን ብሪፍ በተለይም የምስራቅ አፍሪካን የኢትዮጵያንና የአካባቢውን የጂኦፖለቲካ አስተላለፍ የሰላምና ደህንነት እውነት እንዲሁም የፖለቲካ እንቅስቃሴ እያነሳን ማብራሪያዎችን የምንሰጥ ገለልተኛ የሚዲያ ቻናል እንደመሆናችን መጠን
ጥቆማ ልንሰጥ የምንወደው እነዚህ የሚዲያ ቻናል ወይም በጥናትና ምርምር ዘርፍ የተሰማሩ አካላትም ይህንን ዘርፍ በትኩረት እንዲያዩት በትኩረት እንዲገመግሙት አቅጣጫ መስጠት፣ አጀንዳ መፍጠር ነው። አጀንዳ ሴቲንግ የምንለው ማለት ነው። እንግዲህ በሌሎች ፕሮግራሞች እንገናኛለን። እንግዲህ ጥልቅ ብሪፎችን በቀጣይ የምናቀርብ ይሆናል። በቀጣይ እንከታተላለን። ስለዚህ ሚዲያችን የሚያቀርበውን ብሪፊንግ ቀድሞ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። በቀጣይ ደግሞ ሚዲያችንን እያጠናከር ሌሎች ጥልቅ ትንታኔ፣ ጥልቅ ማብራሪያ ሊሰጡ የሚችሉ ጉምቱ ባለሙያዎችን፣ ጉምቱ የምርምር ሰዎችን፣ ጉምቱ የዲፕሎማቲክ ማህበረሰብ አባላትን ወደ ሚዲያችን እያመጣን የምስራቅ አፍሪካን በተለይም የአፍሪካው ቀንድ ፖለቲካ፣ ሰላምና ደህንነት እንቅስቃሴን የጂኦ ፖለቲካ አስተላለፍን የምናብራራ የምንተነትን ነው የሚሆነው። ይህ ቻናል የሀሳቦች ቻናል ነው። ዜናዎችን አንደግምም። ነገር ግን ከዜናዎች ባሻገር ያሉ ክስተቶችን እያነሳን ማብራሪያ የምንሰጥ ነው የሚሆነው። ስለዚህ አሁንም በድጋሜ ይህ ቻናል ይጠቅመናል፣ ሙያዊ አስተዋጽኦ ያበረክታል። እንዲሁም በሀሳቦች መካከል በነጻ ሀሳቦች ውስጥ የራሳችንን ሚና እናበረክታለን የምትሉ በሙሉ አስተያየታችሁን እንድትሰጡን፣ ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ ጥሪ እናቀርባለን። እንግዲህ ይህ ቻናል ከሰሞኑ ነው እንግዲህ ሳምንት ነው የሆነው መሰለኝ ከከፈት ነው እየተጠናከረ የሚሄድ በባለሙያም በተለያየ መስክ እየተጠናከረ የሚሄድ እኛም ይሄን የቪዲዮ ቀረጻ ኤዲቲንጉንም እያስተካከል ለተመልካቾቻችን ለሀሳባችን ተጋሪዎች ለአስተያየት ሰጪዎች የሚመጥን ስራ ይዘን ለመምጣት ጥረት እናደርጋለን። ያው እንግዲህ ወደ ሚዲያው እየተንደረደርን ነው። በእርግጥ በሚዲያው ዓለም በተወሰነ መልኩ ለተወሰኑ ዓመታት የፖለቲካና ዲፕሎማሲ ጉዳዮችን ሪፖርት በማድረግ በጋዜጠኝነቱ ዘርፍም ቆይተናል። ስለዚህ በቀጣይ ያው ከ10 ዓመታት በኋላ ነው እንግዲህ ተመልሰን ወደዚህ ሚዲያ የራሳችንን ሀሳብ አስተያየት ለመስጠት እየመጣ ነው። ፕሮግራማችንን ለመከታተል ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳብ አስተያየቶቻችሁን ስጡን። አብረን ይህንን ሚዲያ ጠንካራ የሀሳብ ሚዲያ በተለይም ሎካል ፖለቲክሱ በተለይም ኢትዮጵያ ውስጥ ያለውን ፖለቲካ ብቻ ሳይሆን ከኢትዮጵያ ባሻገር ያለውን እያነሳን ከየትኛውም ወገን ሳንወግን ገለልተኛና ሚዛናዊ ሆነን በሳይንስ የተደገፈ ማብራሪያዎችን የምንሰጥ ነው የሚሆነው። እንግዲህ ይህን ሚዲያ ለማሳደግ ከእናንተ ጋር መተባበር፣ ከእናንተ ጋር አብሮ መስራት በእጅጉ ይፈለጋል። ገና እየተነሳን ነው። ሀሳብ አስተያየት ስጡን፣ ለማስተካከል እኛ ዝግጁ ነን። መድረካችን እንግዲህ የዲሞክራሲ መድረክ ነው፣ የሀሳብ መድረክ ነው። እኛ ዜናዎችን አንደግምም። ከዜናዎች ባሻገር ያሉ ክስተቶች ምንድን ናቸው የሚለውን ግን እያነሳን በጥልቀት እንተነትናለን፣ እናብራራለን። ሰላም በያላችሁበት ይሁን። ሰላም ለሁላችን ይሁን። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ፣ እንዲሁም ሰላም ለአፍሪካ አህጉር እንላለን። ሰላም በያላችሁበት ይሁን።